ለ68 ዓመታት ያክል ስቅ ሲለው የቆየ ሰው ነው የሰውዬ። ምን ያህሎቻችሁ ታምናላችሁ? 68 ዓመታት ሙሉ ስቅ ሲለው ወይም ደግሞ ስርቅታ ምንለው ይሄ የምንለውን ነገር በቀንም በሌሊትም ሳያቋርጥ ለ68 ዓመታት ያክል ስቅ እያለው የኖረ ሰው ነው። ስለዚህ ሰውዬ እስቲ በደንብ ይሄ ሰው ቻርልስ ኦብዘርን ይባላል። እርሻ ውስጥ እያለ አሳማዎቹን እያሰማራ ባለበት ሰዓት በድንገት ይወድቅና ከወደቀ በኋላ አንድ ያልተጠበቀ ነገር ይገጥማቸዋል ቤተሰቦቹ። ያ ምንድነው? በጣም የተጎዳ አልመሰላቸውም ነበር። ጉዳቱም አክቹዋሊ ለክፉ ነገር የሚሰጥ አልነበረም ጉዳቱ የነበረው ነገር ግን ሰድንሊ ሳያውቁ ምን ተፈጠረ? ለብዙ ደቂቃ ያክል ስቅ ይለዋል። ቤተሰቦቹም አይተዋል፣ ካሁን ይተዋል ብለው አስበው ነበር። ነገር ግን አልተወውም እና በጣም የሚገርማቸው ይሄ ሰውዬ የሆነ ሳለ ስቅ ብሎት መሀል ላይ አቋርጦ ከዛ የሆነ ሳለ የሚጀምረው ስቅታ ሳይሆን በአንድ ደቂቃ ውስጥ በአማካይ ከ20 እስከ 40 ድረስ ስቅ ይለዋል። ያ ማለት በ2 ሰከንድ ውስጥ አንድ እንደማለት ነው። እና የሚገርማችሁ የሰውዬ አስቡ፣ ስቅ እያለው መተኛትን፣ ስቅ እያለው መብላትን፣ ስቅ እያለው ማግባትን፣ ስቅ እያለው መውለድንና የራሱን ቤተሰብ መመስረትንም ጭምር ኦልሬዲ በህይወቱ አከናውኗል። አሁን እኔ እንደኔ ሳስበው አይደለም ስርቅታ፣ አንዳንድ ነገሮች ራሱ ባለ አንድ ቀን እንቅልፍ ማጣት በጣም እንደሚከብድና ህይወታችሁ እንደሚያዛባ ዊኖው እኔም ራሴ አውቀዋለሁ። በስራ አማካኝነት እንቅልፍ ሳታጡ ስትቀሩት ነጫነጫላችሁ ብዙ ችግር ይመጣል። ይሄ ሰው እንቅልፍ አግኝቶ መተኛት ጀመረ። ከዛ ውጪ መመገብንም ቻለ። ስቅ እያላችሁ መብላት አስቡ። ምናልባት ለትንታም ለአስፓይሬሽንም ሊዳረግ ይችላል ከህክምናው አንፃር አስቡ። ይሄ ሰውዬ ደግሞ እሱን የምታገባው ሚስት አግኝቶ ስቅ እያለው ሌሊት ላይ የምትቀሰቀሰው ሚስት አግኝቶ ራሱ ሶ ፋሚሊ መስርቶ አግብቶ ወልዶ የኖረ ሰው ነውና እና ይሄ ሰውዬ ለ68 ዓመታት ያክል በስቅታ ከተቸገረ በኋላ ያው ኦልሬዲ ለነገሩ ኢንጆይ ማድረግ ጀምሯል። ምንም ነገር ላይፉን የራሱን ህይወት መኖር ጀምሮ ነበር። የሚገርማችሁ ያልተጠበቀ ነገር ተከሰተ። ከ68 ዓመታት በኋላ ይሄ ሰውዬ ስቅታው ቆመለት። የሚገርማችሁ ነገር ደግሞ እሱ አይደለም፣ ስቅታው ባቆመለት በአመቱ ህይወቱ አለፈ ማለት ነው። እና ብዙዎቻችሁ ምናልባት ስቅ ቢለው ይሻል ነበር በዛው ህይወቱ እንዲቀጥል ልትሉ እንደምትችሉ አልጠራጠርም። የሚገርማችሁ ግን ይሄ ሰውዬ የሞቱ ምክንያት ከስቅታው የተነሳ የመጣበት የጤና እክል ሳይሆን በሌላ ነገር ነበር የሞተው። የሰው ልጆች በኖሩበት ዘመን በሙሉ ከተመዘገቡ ነገሮች መካከል ከስቅታ ጋር ተያይዞ ለመጀመሪያ ጊዜ ለብዙ አመት ስቅ ያለው ሰው ይሄ ሰው ነው ማለት ነው። እናንተ አስቡት፣ እያንዳንዱን ሰዓት ማንኛውንም ስራ በምትሰሩበት ሰዓት፣ የትኛውንም ነገር በምታደርጉበት ሰዓት ስቅታ እያስቸግራችሁ ያላችሁ መኖር እንደማለት ነውና ይሄ ሰውዬ የምርም ተምዛብ ያስፈልገዋል ማለት ነው። እስቲ እናንተን ግል ጠይቃችሁ እናንተ ብትሆኑ ስቅታው ኦልሬዲ 68 ዓመት ምናምን የሚለውን ነገር እንተውና ግን ለብዙ ጊዜ የሚቆይ ስቅታ ቢኖርባችሁና ይሄ ነገር ቢከሰትባችሁ ምን አይነት ማኔጅመንት ውስጥ ነው የምትገቡት? ከሳይኮሎጂካል ችግር አንጻር፣ ከሳይኮሶሻል ዲስትራክሽን አንጻር፣ ከቤተሰብ ህይወት አንጻር፣ ትዳር አግብቶ መኖር ሊሆን ይችላል፣ ሃይማኖት ተቋማት ውስጥ ሄዶ ማምለክ ሊሆን ይችላል። የሃይማኖት ተቋም ስትሄዱ ስቅ እያላችሁ ማምለክ ይከብዳችኋል። ኢቭን በጓደኞቻችሁ ህይወት ውስጥ ሊሆን ይችላል። ስቅ እያላችሁ ቅጽል ስም ይወጣላችኋል፣ የፉገራ ስም። እንደገና ምን ይሆናል ማለት ነው? በእንቅርት ላይ ጆሮ ደግፍ ይሆንባችኋል ማለት ነው። እና እናንተ ብትሆኑ ከብዙ ነገር አንጻር አሁን ካነሳሁላችሁ ነገሮችም ጋር ተያይዞ እኔም ካላነሳሁላችሁም ነገር ጋር ተያይዞ ደግሞ ምናልባት ይሄ ነገር ሊገጥመኝ ይችላል፣ እኔ ብሆን አልችልም፣ እኔ ብሆን እንደዚህ ላደርግ እችላለሁ ብላችሁ የምታስቡትን ነገር ነገሩኝ ማለት ነው። በጣም ከገረሙኝ ነገሮች መካከል በህክምናው ሀፕን ካረጉ በጣም ከገረሙኝ ነገሮች መካከል ልንገራችሁ ብዬ ነው።